ሰላም ጤና ይስጥልኝ ውድ የላንጋኖ ቲዩብ ቤተሰቦች፣ ይህ ከላንጋኖ ቲዩብ ወደ እናንተ የሚደርሰው ሳምንታዊ የስፖርት ትንታኔ ፕሮግራም ነው። በዛሬው ውይይታችን የምናቀርበው በጥር የዝውውር መስኮት ላይ ነው። በጥር የዝውውር መስኮት ላይ ስኬታማ የሆኑ ምርጥ 5 ዝውውሮችን አብረን እንመለከታለን። አብራችሁን ቆዩ። እንደሚታወቀው ብዙ ጊዜ የጥር የዝውውር መስኮት ትልቅ ዝውውሮች የሚካሄዱበት ወይም ደግሞ ትልቅ ገንዘቦች የሚወጡበት የዝውውር መስኮት አይደለም። ምክንያቱም በጥር የዝውውር መስኮት አብዛኛው ጊዜ በሲዝን መሀል የሚደረግ የዝውውር መስኮት ስለሆነ ትልቅ ተጫዋቾችን ማግኘት አይቻልም። ምክንያቱም ቲሙ የራሱ የሆነ አምቢሽን ይኖረዋል እና አምቢሽኑን ለማሳካት በሲዝን መሀል ደግሞ ተጫዋች መልቀቅ ልክ ስለማይሆን ማለት ነው። ምክንያቱም አንድ ቲም ቦተም ሀፍ ላይ ራሱ ያለ ቲም ቢሆን ሬሌጌሽን ፋይት ሊያደርግ ይችላል። ለታይትል ሬስ ደግሞ ፋይት ሊያደርግ ይችላል። የአውሮፓ ስፍራን ለማግኘት ሊፋለም ይችላል። ስለዚህ ብዙ ጊዜ በውድድር መሀል ቲሞች ተጫዋቾችን መልቀቅ አይፈልጉም ማለት ነው። ብሩ ገንዘቡ ያን ያህል ትልቅ ቢሆን ራሱ ማለት ነው። ስለዚህ በአንደኛ ደረጃ የምናስቀምጠው ክቪቻ ክቫራትስኬሊያ ነው። ክቪቻ ክቫራትስኬሊያ ዊንገር ሆኖ ከናፖሊ ወደ ፒኤስጂ ነው የተዘዋወረው። እድሜው 23 ሲሆን የተዘዋወረበት ገንዘብ ደግሞ 70 ሚሊዮን ፓውንድ ነው። የማርኬት ቫሊዩ ደግሞ 85 ሚሊዮን ፓውንድ ነው። እንደሚታወቀው ክቪቻ ክቫራትስኬሊያ ከናፖሊ ጋር በመሆን በቅርብ ዓመታት ስኩዴቶ ማንሳት ችሎ ነበረ። በዛ ጊዜም ደግሞ ምርጥ አስተዋጽኦ ነበረው፣ ምርጥ ተጫዋቻቸው ነበረ። በዘንድሮም ሲዝን ከናፖሊ ጋር ጥሩ ታይም አሳልፈዋል ማለት ይቻላል። በእርግጥ እንደ ባለፉት ዓመታት በጣም በቁጥር ደረጃ በስታት ደረጃ ስናየው ስኬታማ የሆነ ውድድር ዘመን አሳለፈ ባንልም፣ ግን ደግሞ ከናፖሊ ተጫዋቾች ምርጥ ተጫዋች የሚባለው እሱ ነበርና ናፖሊ ራሱ በሲዝን መሀል ታይትል ሬስ ላይ ያለ ይህን ተጫዋች መልቀቃቸው በጣም ለብዙዎች አስገራሚ ነበረ። ስለዚህ ፒኤስጂ በጊዜው ሲያስፈርመው ያን ያህል አስፈላጊ ነው ተብሎ አላሰበም ነበር ሰው የዛኔ። ምክንያቱም ከክቪቻ ጋር የሚመሳሰሉ ተመሳሳይ ካራክተር ያላቸው ተጫዋቾች ነበሩት ፒኤስጂ ማለት ነው። ምክንያቱም ስንመለከት ዴምቤሌ አለ፣ ባርኮላ አለ፣ ዴዝሪ ዶዌ አለ። ሶስቱም እነዚህ ድሪብለር ናቸው፣ ከኳስ ጋር ምቹ ናቸው፣ አብዶኛ ናቸው። ስለዚህ ክቪቻ መጀመሪያ ወደ ፒኤስጂ ሲመጣ ይህ ዝውውር አስፈላጊ ነው ሳር ለሚለው በብዙዎች ዘንድ በጥርጣሬ ውስጥ ይታይ ነበረ እና እንደመጣም አልተሳካለትም እኮ ክቪቻ። ምክንያቱም ሉዊስ ኤንሪኬ ዴምቤሌን ወደ ሴንተር ፎርዋርድ እስከሚያመጣው ድረስ ራሱ ክቪቻ ራሱ ሲያመነታ ነበረ ዝውውሩ ላይ። ግን ደግሞ ኤንሪኬ ዴምቤሌን ወደ ሴንተር ፎርዋርድ ቀይሮ ክቪቻ ከመጣ በኋላ ክቪቻን በግራ ማጫወት ጀመረ ማለት ነው። ስለዚህ ዴምቤሌ ደግሞ እሱ ክቪቻ ከመጣ በኋላ እርግጠኛ መሆን ይቻላል አብዛኛው ሰው የሚስማማበት ነው ኡስማን ዴምቤሌ የዓለም ምርጥ ተጫዋች ነው ማለት ይቻላል። ምክንያቱም በስታትም ካየነው በፐርፎርማንስም ካየነው በጣም የዓለም ምርጡ ተጫዋች ነው። ይሄን ደግሞ ጥሩ አንዳንድ ጊዜ አንዳንድ ተጫዋቾች ለራሳቸው ብቻ ሳይሆን ጥሩ የሚጫወት ሌሎች ተጫዋቾችን ራሱ ጥሩ እንዲጫወቱ ማድረግ ይችላሉ ማለት ነው እና ክቪቻ ይሄን ተወጥቷል ማለት ነው። በመጀመሪያ አካባቢ ሲጀምር ምርጥ 11 ውስጥ መግባት አልቻለም ነበር፣ ግን ቀስ እያለ ከቲሙ ጋር አዳፕት ማድረግ ችሏል ማለት ነው። ይህን ደግሞ ከሊቨርፑል ጋር አሳይቶታል። ምክንያቱም ከሊቨርፑል ጋር በፓርክ ደ ፕረንስ በተደረገው ጨዋታ የነበረውን ፐርፎርማንስ ሁላችንም የምንዘነጋው ፐርፎርማንስ አይደለም ማለት ነው። ስለዚህ በእነዚህና በሌሎች ምክንያቶች ዝውውሩ የተሳካ ነው ብለን የምንወስድ እንችላለን ማለት ነው። አትሊስት እስካሁን ባለው ማለት ነው እስካሁን ባለው ፐርፎርማንስ የተሳካ ዝውውር ነው ማለት ነው። ሁለተኛ ላይ ያስቀመጥነው ራንዳል ኮሎሙዋኒ ነው። ራንዳል ኮሎሙዋኒ የተዘዋወረው ከፒኤስጂ ወደ ጁቬንቱስ ነው። በእርግጥ ይህ ዝውውር የቋሚ ዝውውር አይደለም፣ በውሰት ነው እና ለውሰቱ የተከፈለው ደግሞ 3.6 ሚሊዮን ፓውንድ ነው። ማርኬት ቫሊዩ 30 ሚሊዮን ፓውንድ ነው እና የተጫዋች ደግሞ ከአይንትራክት ፍራንክፈርት ወደ ፒኤስጂ ሲመጣ በጣም ብዙ ተስፋ ተጥሎበት ነበር፣ ግን የተባለለትን ያክል ፐርፎርም ማድረግ አልቻለም በፒኤስጂ እና በውሰት ወደ ፒኤስጂ ወደ ዩቬንቱስ ማቅናት ይችላል ማለት ነው እና ለውሰት ዝውውር ደግሞ 3.6 ሚሊዮን ፓውንድ የምትከፍል ከሆነ ትልቅ ብር ነው መቼም ለውሰት እና ይህን ያህል ብር መክፈል የምትችል ከሆነ ከተጫዋቹ ወይም ደግሞ የምታመጣው ተጫዋች በቃ እንደመጣ ፐርፎርም ማድረግ አለበት፣ አትሊስት መሰለፍ አለበት ተብሎ ይታሰባል እና እሱም ይሄን አላሰፈራቸውም። ምክንያቱም ጁቬንቱስ እያሳለፈ ያለው ሲዝን በጣም መጥፎ ሲዝን ነው፣ ግን ደግሞ ከዛ መጥፎ ሲዝን ውስጥ ስፓርክ እንኳን እያሳየ ያለው ይሄ ራንዳል ኮሎሙዋኒ ነው ማለት ነው። አትሊስት ቲያጎ ሞታ በቋሚ አሰላለፍ ውስጥ እየተጠቀመው ስለሆነ፣ ምክንያቱም ቭላሆቪችን ቤንች አድርጎታል ማለት ነው። ቭላሆቪች ደግሞ ሲመጣ ምን አይነት ኤክስፔክቴሽን እንደነበረበት እናውቃለን። አልፎ አልፎም ቢሆን ወሳኝ ጎሎችን ለጁቬንቱስ ማስቆጠር ችሏል። ስለዚህ ተጫዋቹ ለምሳሌ ቀጥሎ መረጃዎችን ብንመለከት ከመጣ ጊዜ ጀምሮ እስካሁን መረጃ እስከተጠናከረበት ድረስ 5 ጎልና 1 አሲስት አለው። ብዙ ደቂቃ መጫወትም ችሏል። ምክንያቱም ካሉት የቲሙ ሜምበሮች እንዳለ ብዙ ደቂቃ መጫወት መቻል ራሱ ከሌላ ቲም በውሰት መጥቶ፣ ምክንያቱም ይሄ ልጅ አሁን የተሰለፈ አልነበረም ፒኤስጂ ያለ የመሰለፍ እድል እያገኘ አልነበረም፣ ግን ዩቬንቱስ መጥቶ መጥፎ ሲዝን እያሳለፈ ያለ ቲም ላይም ቢሆን
ፐርፎርም እያደረገ ነው። ስለዚህ በዚህ ምክንያት ሁለተኛ ላይ ያስቀምጠናል ማለት ነው። በሶስተኛ ደረጃ የምናስቀምጠው አብዱልቃድር ኩሳኖቭ ይባላል። ኩሳኖቭ ብዙዎቻችን እንደምናውቀው ከሎንስ ነው። ከሎንስ ወደ ማንቸስተር ሲቲ የተዘዋወረው። ማንቸስተር ሲቲ ያለፈበት ያለውን ሲዝን እናውቃለን። ምክንያቱም ማንቸስተር ሲቲ በተከታታይ 4 ሲዝን ፕሪሚየር ሊጉ ማሳካት የቻለ የዓለም ምርጥ እግር ኳስ የሚጫወት ቲም፣ የዓለም ምርጡን ተጫዋች አርጊብሊ ቤስት ፕሌየር ተብሎ በባሎንዶር የተሸለመውን ተጫዋች የያዘ ቲም፣ ብዙዎች ክርክር ሊያነሱ ይችላሉ፣ ግን የዓለም ምርጡን አሰልጣኝ ፔፕ ጋርዲዮላ የያዘ ቲም ነው እና ጥሩ የሚባል አመታትን ያሳልፋል ማንቸስተር ሲቲ። ዘንድሮ ግን እያሳለፈ ያለው ሲዝን ጥሩ የሚባል አይደለም በራሱ ስታንዳርድ ማለት ነው። እንደዚህም ሆኖ ከቻምፒየንስ ሊግ ስፍራ ያን ያህል ከቻምፒየንስ ሊግ ለመሳተፍ ከሚያደርገው ነጥብ ያን ያህል ርቀት ላይ አይገኝም እና ኩሳኖቭ እድሜው 20 ነው። በጣም ወጣት ነው። የተከፈለበት ገንዘብ ደግሞ 40 ሚሊዮን ፓውንድ ነው። የማርኬት ቫሊዩ 12 ሚሊዮን ፓውንድ ነው። ስታዩት አሁን እዚህ ጋር ለውጥ አለው። ማርኬት ቫሊዩ 12 ሚሊዮን ፓውንድ ሆኖ የተከፈለበት 40 ከሆነ በቃ ዴስፕሬት የሆነ ዝውውር ነው። ወይም ደግሞ ሲቲ ልጁ ላይ በእርግጥ የራሱን የሆነ ስካውቲንግ ሪፖርት መስራቱ አይቀርም። ምክንያቱም ማንቸስተር ሲቲ እንደዚህ አይነት ስህተቶችን አይሳትም። ግን ደግሞ የተከፈለበት ከማርኬት ቫሊዩ ከፍ ያለ ስለሆነ ምን ያህል በቃ አስፈልጓቸው እንደነበረ ነው ከዚህ የምንገነዘበው ማለት ነው። እና እሱ ከመጣ በኋላ የማንቸስተር ሲቲ ዲፌንስ ደግሞ በጣም ተሻሽሏል። ምክንያቱም በ2005 ነው የመጣው። በ2005 የልጅ ወደ ሲቲ ከመጣ በኋላ ቲሙ ላይ ኢምፓክት አለው። መጀመሪያ ያደረገው ጨዋታ በእርግጥ ጥሩ አልነበረም። ታስታውሱ ከሆነ ከቼልሲ ጋር በተደረገው ጨዋታ ትልቅ ሚስቴክ ሰርቶ ለጎልም ዳርጎ ነበረ እና ሰዎች እየተጠራጠሩ ነበር። ምክንያቱም ወጣትም ነው፣ ስትረግል ያለ ቲም ላይ ነው የመጣው እና ሰዎች በጣም ይህን ዝውውር ሲጠራጠሩት ነበር። ግን ልጁ ደግሞ በጣም ፈጣን ነው። ስለዚህ ሲቲ ደግሞ ይታወቃል ብዙ ጊዜ ሲያጠቃ በሃይላይን ነው የሚጠቀመው እና ብዙ የሜዳ ክፍልን መሸፈን ወይም ደግሞ ከጀርባ ተከላካዮች ትተው የሚሄዱትን ስፔስ ለመሸፈን ግዴታ ፔስ ያስፈልጋል እና የእሱ ፔስ የማንቸስተር ሲቲ ዲፌንስ ኢምፕሩቭ ለማድረግ በጣም ጠቅሟል ብዬ ወስዳለሁ እና በሶስተኛ ደረጃ አስቀምጫዋለሁ ማለት ነው። በአራተኛ ደረጃ ያስቀመጥነው ኦማር ማርሙሽ ነው። ኦማር ማርሙሽም ያው ዝውውሩ ከአይንትራንክ ፍራንክፈርት ወደ ማንቸስተር ሲቲ ያደረገው ዝውውር ነው። እድሜው 25 ሲሆን ግብፃዊ የተከፈለበት 75 ሚሊዮን ፓውንድ ነው። ማርኬት ቫሊዩ 60 ሚሊዮን ፓውንድ ነው። ሁለቱንም ስንመለከት የኩሳኖቭንም የኦማር ማርሙሽንም ዝውውር ስንመለከት ከማርኬት ቫሊዩቸው በላይ ነው ማንቸስተር ሲቲ የከፈለባቸው እና ማንቸስተር ሲቲ ደግሞ እንደዚህ አይነት ነገር በተደጋጋሚ እንደዚህ ባለፉት ዓመታት የሚታይበት ባህሪ አልነበረም። ብዙ ጊዜ ከማርኬት ቫሊዩቸው ራሱ ባነሰ ዋጋ ነበር የሚገዛው። ምክንያቱም ስካውቲንጉ በደንብ የሚሰራ ቲም ነው። ብዙ ጊዜ ሚስቴክ አይሰራም ከአንዳንድ ዝውውሮች በስተቀርና እዚህ ጋር የምንመለከተው እሱን ነው ማለት ነው። በእርግጥ ያን ያህል መጥፎ ነው አይገባውም 75 ሚሊዮን ፓውንድ እያልኩኝ አይደለም። ምክንያቱም አሁን ባለው የዝውውር መንገድ ስንመለከት በጣም ብዙ ተጫዋቾች ያን ያህል ፕሮቭን ያሉ ተጫዋቾች በአንድ ሲዝን 10 ጎል በአንድ ሲዝን 12 ጎል ነው የሚያስቆጥሩ ተጫዋቾች እንኳን በ80 በ90 ሚሊዮን ፓውንድ ሲዘዋወሩ ተመልክተናል እና መጥፎ ነው ለማለት ሳይሆን ከማርኬት ቫሊዩ የተከፈለበት ብር ከፍ ሲል ብዙ ጊዜ ዴስፕሬት መሆናቸውን ቲሙ ምን ያህል ሰው እንደፈለገው ነው የሚያመለክተው ማለት ነው። ስለዚህ ብዙ ጊዜ ደግሞ ማንቸስተር ሲቲ ባለፉት ዓመታት ማናማው በምን ነበረ? ቻንስ ክሬት በማድረግ የሚታማ ቲም አይደለም፣ ግን ደግሞ ቻንስ ክሬት በማድረግ ዘንድሮ በጣም ሲቸገር ነበረ እና የማንቸስተር ሲቲን ቻንስ ክሬት ማድረግን ቁጥር ከፍ ያደረገው ይሄ ተጫዋች ነው ማለት ነው። ስለዚህ ለምንድነው አሁን ቻንስ ክሬሽን የቀነሰው? የማንቸስተር ሲቲ እንዳለፉት ዓመታት በማጥቃቱ ያን ያህል እየተሳካለት ስላልሆነ ዲፌንሱም ችግር ስላለበት ተጫዋቾችን የሚያደርገው ተጫዋቾችን የሚያሰማራው በመከላከል ላይ ስለሆነ ማለት ነው። ይሄ ምክንያት ምንድነው? ሮድሪ ነበረ። ሮድሪ ደግሞ ግሉ በሉት እኮ በቃ በማጥቃትና በመከላከል መሀል ያለ ባላንሳቸው ነበረ እና ይህን ተጫዋቾች በኤሲኤል ካጡት በኋላ በጣም ቲሙ ተቸግሮ ነበረ። ካውንተር አታክ ማስቆም አይችልም ነበረ። ሰፊ የሜዳ ክፍል መሸፈን አይችልም ነበረ። በጣም ሚድፊልድ ላይም ዲፌንስ ላይም ብልጫ ይታይበት ነበረ። በሌሎች ቲሞች ብልጫ ሲወሰድበት ነበረ። ስለዚህ ኦማር ማርሙሽ ከመጣ በኋላ የማንቸስተር ሲቲም ቻንስ ክሬሽን በጣም ጨምሯል ብለን መውሰድ እንችላለን። በእርግጥ እንደመጣ በጣም ትልቅ ኢምፓክት ነበረው። ምክንያቱም እንደመጣ ያደረገው ጨዋታ ካስታወሳችሁ ከኒውካስትል ዩናይትድ ጋር እና ከኒውካስትል ዩናይትድ ጋር በተደረገ ጨዋታ ሃትሪክ ሰርቶ ነበር የጀመረው እና ያው ኤክስፔክቴሽኑ ትልቅ ነበር። ግን አሁን በዛ በጀመረው ፔስ እንኳን እየቀጠለ ባይሆን ጥሩ ዝውውር ነው ብለው መውሰድ እንችላለን። ለዛም ነው አራተኛ ደረጃ ላይ ያስቀመጥኩት ማለት ነው። እና አምስተኛ ደረጃ ላይ የተቀመጠው አክሴል ዲሳሲ ነው። አክሴል ዲሳሲ ተከላካይ ሲሆን እድሜው 26 ነው። የተዘዋወረው ደግሞ ከቼልሲ ወደ አስቶን ቪላ ነው። ይህም ዝውውር እንደ ቅድሙ እንደ ራንዳል ኮሎሙዋኒ የውሰት ዝውውር እንጂ የቋሚ ዝውውር አይደለም እና ማርኬት ቫሊዩ 30 ሚሊዮን ፓውንድ ሆኖ የተከፈለበት
የውሰት ገንዘብ ደግሞ 6 ሚሊዮን ፓውንድ ነው ማለት ነው። ስለዚህ 6 ሚሊዮን ፓውንድ ደግሞ ለዝውውር በጣም ብዙ የሚባል ነው። ኢሚዲየት ኢምፓክት ነበረው ማለት ነው ቲሙ ላይ። ምክንያቱም አስቶን ቪላ እንደምናውቀው በቻምፒየንስ ሊግ ይሳተፋል፣ ኤፍ ኤ ካፕ ላይ ነበረ፣ ኤፍ ኤ ካፕ ላይ አለ፣ ፕሪሚየር ሊግ ላይ አለ እና በሶስት ውድድሮች ላይ እየተወዳደረ ያለ ቲም ደግሞ ግዴታ ዲፌንስ ዴብዝ ያስፈልገዋል እና ለዴብዝም ጠቅሟቸዋል። ከዴብዝ በተጨማሪም ደግሞ እየተሰለፈ ነው። ስለዚህ በአፋጣኝ የፈለገው ተጫዋች ስለነበረ ዲሳሲን እየተጠቀምበት ነው ማለት ነው። ደግሞ ጥሩ ነገሩ ምን ደግሞ ጉዳቱም እያስቸገረው አይደለም። ቼልሲ በሚፈልገው ጊዜ የተገኘ ያለ ተጫዋች ስለሆነ 5ኛ ደረጃ ላይ ያስቀምጠናል። ለብዙ ተጫዋች አርጊውመንት ማድረግ እንችላለን። ለምሳሌ አሁን ቶፕ 5 ከጠቀስኩላችሁ ውስጥ እንትና ቢገባ እንትና መግባት አልነበረበት የምትሉት ይኖራል። ግን ደግሞ ከብዙ ዳታዎች ከብዙ ስታቶች ካየን በኋላ ነው የደረጃ ያወጣ ነውና ለምሳሌ ለፓትሪክ ዶርጉ እንደዚህ አይነት አርጊውመንት ማቅረብ እንችላለን። ቶፕ 5 ውስጥ አሁን ባለው ፐርፎርማንስ ማለት ነው። ልጁ አሁን ወደ ማንቸስተር ዩናይትድ ከመጣ በኋላ የማንቸስተር ዩናይትድን ለቲሙም ዊድ ሰጥቷል። ክሮሶችንም በጣም አሪፍ ክሮሶችን እያደረገ ነው። ቲሙ ክሬቲቪቲ ጨምሯል። በመከላከሉም የምናማው አይደለም እና ኮንቴንደር ነው ማለት እንችላለን። ቶፕ 5 ውስጥ ለመግባት አርጊውመንት እንኳን ማቅረብ ይቻላል ማለት ነው። ያን ያህል መጥፎ አይደለም አርጊው እናደርግ ፓትሪክ ዶርጉ ቶፕ 5 ውስጥ ይገባል ብለን ብናስብ ማለት ነው። እና ቶፕ 5 እነዚህ ናቸው። ስለተከታተላችሁኝ አመሰግናለሁ። ቻው